መጽሐፈ ኢያሱ ወልደ ነዌ ምዕራፍ 21 የሌዋውያን አባቶች አለቆች ወደ ካህኑ ወደ አልዓዛር ወደ ነዌም ልጅ ወደ ኢያሱ ወደ እስራኤልም ልጆች ነገዶች አለቆች ቀረቡ። በከነዓን ምድር ባለችው በሴሎ እግዚአብሔር በሙሴ እጅ የምንቀመጥባቸውን ከተሞች ለከብቶቻችንም መሰማሪያዎች ትሰጡን ዘንድ አዝዞአል ብለው ተናገሩአቸው። የእስራኤልም ልጆች እንደ እግዚአብሔር ትእዛዝ ከርስታቸው እነዚህን ከተሞችና መሰምርያቸውን ለሌዋውያን ሰጡ። ለቀዓትም ወገኖች ዕጣ ወጣ። ሌዋውያንም ለነበሩ ለካህናት ለአሮን ልጆች ከይሁዳ ነገድ ከስምዖንም ነገድ ከብንያምም ነገድ 13 ከተሞች በዕጣ ሆኑላቸው። ለቀሩትም ለቀዓት ልጆች ከኤፍሬም ነገድ ከዳንም ነገድ ከምናሴም ነገድ እኩሌታ 10 ከተሞች በዕጣ ሆኑላቸው። ለጌድሶንም ልጆች ከይሳኮር ነገድ ከአሴርም ነገድ ከንፍታሌምም ነገድ በባሳንም ካለው ከምናሴ ነገድ እኩሌታ 13 ከተሞች በዕጣ ሆኑላቸው። ለሜራሪም ልጆች በየወገኖቻቸው ከሮቤል ነገድ ከጋድም ነገድ ከዛብሎንም ነገድ 12 ከተሞች ሆኑላቸው። እግዚአብሔርም በሙሴ እጅ እንዳዘዘ የእስራኤል ልጆች እነዚህን ከተሞችና መሰምርያቸውን ለሌዋውያን በዕጣ ሰጡ። ከይሁዳም ልጆች ነገድ ከስምዖንም ልጆች ነገድ በስማቸው የተጠሩትን እነዚህን ከተሞች ሰጡ። የፊተኛው ዕጣ ለእነርሱ ስለ ወጣ የሌዊ ልጆች የቀዓት ወገን ለሆኑ ለአሮን ልጆች ሆኑ። በይሁዳ ተራራማ አገር ያለችውን ቂርያትአርባቅ የምትባለውን ከተማ በዙሪያዋም ያለውን መሰምርያ ሰጡአቸው። እርሷም ኬብሮን ናት። ይህም አርባቅ የዔናቅ አባት ነበረ። የከተማይቱን እርሻ ግን መንደሮችዋንም ለዮፎኒ ልጅ ለካሌብ ርስት አድርገው ሰጡት። ለካህኑም ለአሮን ልጆች እነዚህን ሰጡ። ለነፍሰ ገዳይ መማፀኛ ከተማ የሆነችውን ኬብሮንንና መሰምርያዋን፣ ልብናንና መሰምርያዋን፣ የቲርንና መሰምርያዋን፣ ኤሽትሞዓንና መሰምርያዋን፣ ሄሎንንና መሰምርያዋን፣ ዳቤርንና መሰምርያዋን፣ ዓይንንና መሰምርያዋን፣ ዮጣንና መሰምርያዋን፣ ቤትሳሚስንና መሰምርያዋን ከእነዚህ ከሁለቱ ነገዶች 9 ከተሞችን ሰጡ። ከብንያምም ነገድ ገባዖንንና መሰምርያዋን፣ ናሲብንና መሰምርያዋን፣ አናቶንንና መሰምርያዋን፣ አልሞንንና መሰምርያዋን 4 ከተሞች ሰጡ። የአሮን ልጆች የካህናት ከተሞች ከመሰምርያቸው ጋር 13 ናቸው። ለቀሩትም ለቀዓት ልጆች ወገኖች ሌዋውያን የዕጣቸው ከተሞች ከኤፍሬም ነገድ ደረሱአቸው። በኤፍሬም ተራራማ አገር ለነፍሰ ገዳይ መማፀኛ ከተማ የሆነችውን ሴኬምንና መሰምርያዋን፣ ጌዝርንና መሰምርያዋን፣ ቄብዛይምንና መሰምርያዋን፣ ቤት ሖሮንንና መሰምርያዋን 4ቱን ከተሞች ሰጡአቸው። ከዳንም ነገድ ኤልተቄንና መሰምርያዋን፣ ገባቶንና መሰምርያዋን፣ ኤሎንንና መሰምርያዋን፣ ጋትሪሞንንና መሰምርያዋን 4ቱን ከተሞች ሰጡአቸው። ከምናሴም ነገድ እኩሌታ ታዕናክንና መሰምርያዋን፣ ጋትሪሞንንና መሰምርያዋን 2ቱን ከተሞች ሰጡአቸው። የቀሩት የቀዓት ልጆች ወገኖች ከተሞች ሁሉ ከመሰምርያቸው ጋር 10 ናቸው። ለሌዋውያንም ወገኖች ለጌድሶን ልጆች ከምናሴ ነገድ እኩሌታ ለነፍሰ ገዳይ መማፀኛ ከተማ በባሳን ውስጥ የሆነችውን ጎላንንና መሰምርያዋን፣ በኤሽትራንና መሰምርያዋን 2ቱን ከተሞች ሰጡአቸው። ከይሳኮርም ነገድ ቂሶንንና መሰምርያዋን፣ ዳብራትንና መሰምርያዋን፣ የርሙትንና መሰምርያዋን፣ ዓይንጋኒምንምና መሰምርያዋን 4ቱን ከተሞች ሰጡአቸው። ከአሴርም ነገድ ሚሽአልንና መሰምርያዋን፣ አብዶንንና መሰምርያዋን፣ ሔልቃትንና መሰምርያዋን፣ ረአብንና መሰምርያዋን 4ቱን ከተሞች ሰጡአቸው። ከንፍታሌምም ነገድ ለነፍሰ ገዳይ መማፀኛ ከተማ የሆነችውን በገሊላም ውስጥ ቃዴስንና መሰምርያዋን፣ ሐሞት ዶርንና መሰምርያዋን፣ ቀርታንንና መሰምርያዋን 3ቱን ከተሞች ሰጡአቸው። የጌድሶን ልጆች ከተሞች ሁሉ በየወገኖቻቸው 13 ከተሞች ከመሰምርያቸው ጋር ናቸው። ከሌዋውያንም ለቀሩት ለሜራሪ ልጆች ወገን ከዛብሎን ነገድ ዮቅንዓምንና መሰምርያዋን፣ ቀርታንና መሰምርያዋን፣ ዲሞንንና መሰምርያዋን፣ ነህላልንና መሰምርያዋን 4ቱን ከተሞች ሰጡ። ከሮቤልም ነገድ ቦሶርንና መሰምርያዋን፣ ያሀጽንና መሰምርያዋን፣ ቅዴሞትንና መሰምርያዋን፣
ሜፍዓትንና መሰምርያዋን አራቱን ከተሞች ሰጡ። ከጋድም ነገድ ለነፍሰ ገዳይ መማፀኛ ከተማ የሆነችውን በገለዓድ ውስጥ ራሞትንና መሰምርያዋን፣ መሃናይምንና መሰምርያዋን፣ ሐሴቦንንና መሰምርያዋን፣ ኢያዜርንና መሰምርያዋን አራቱን ከተሞች ሰጡ። ከሌዋውያን ወገኖች የቀሩት የሜራሪ ልጆች ከተሞች ሁሉ በየወገኖቻቸው እነዚህ ነበሩ። ዕጣቸውም 12 ከተማ ነበረ። በእስራኤል ልጆች ርስት መካከል የነበሩት የሌዋውያን ከተሞች ሁሉ 48 ከተሞችና መሰምርያቸው ነበሩ። እነዚህም ከተሞች እያንዳንዳቸው ከመሰምርያቸው ጋር ነበሩ። እነዚህም ከተሞች ሁሉ እንዲሁ ነበሩ። እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ። ወረሱአትም፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔርም ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም።